እሺ አሁን እንግዲህ እንደ እግዚአብሔር ፈቃድ ያለ ነው በሸገራ ማርያም በአካባቢው መጠሪያ ሸገራ ማርያም ይባላል ወይንም ደግሞ በሾላ ዛፏ ቦታ ላይ ነው። አሁን እንግዲህ በአሁን ሰዓት ላይ በመንግስት ግዛት ውስጥ ነው ያለው። መጀመሪያውን የደረቀውን የሾላ ዛፍ አንስተውት ወደ ሙዚየም አስቀምጠውታል። ይሄን ደግሞ የምንመለከተው የሾላ ዛፍ የደረቀውን ሆኖ ከስር ከስር ግን እየበቀለ እንመለከተዋለን። እዚህ ጋር እንግዲህ የምንመለከተው ዛሬ የሰዎችን ገበና መሸፈን በማይችሉበት ሰዓት እግዚአብሔር አምላክ ግን በሚደንቅ ሁኔታ የሾላ ዛፉ እንዲታዘዝ ተደርጎ ሰሎሜን ቤተሰቡን ሙሉ የሾላ ዛፉ ተከፍቶ እንዴት አድርጎ እንደሰወራቸው እንዴት አድርጎ እንደደበቃቸው ነው የምንመለከተው። እንግዲህ ከዛም በኋላ የሄሮድስ ሰራዊት ካለፉ ማለፍ አዳግቷቸው ምክንያቱም የአህያውን ድምጽ ዝም በል ማለት ስለማይቻል አህያው በሚጮህበት ሰዓት ዙሪያውን የሾላ ዛፉን ይዞሩት ነበረ። ከዛ በኋላ እነሱ መራቃቸውን ካወቁ በኋላ ድጋሚ የሾላ ዛፉ ተከፍቶ እንዲህ በሚደንቅ ሁኔታ ደግሞ ከውስጥ ከወጡ በኋላ አባታችን ቅዱስ ዮሴፍ አረጋዊው ለእመቤታችን ከሾላ ዛፏና ቀንጥሶ ለሕፃኑና ለሷ ሲሰጥ እንደዚህ እናያለን። እዛ ላይ ደግሞ ውጭ ላይ ደግሞ የምንመለከተው የደረቀውን የሾላ ዛፍ በአሁን ሰዓት በምን አይነት ሁኔታ እንዳለ የደረቀውን የሾላ ዛፍ እንመለከታለን ማለት ነው። ታምረ ማርያም ላይ የሰማነው ባይናችን ላይ ብዙ እንዴት ነበር? በጣም ጥሩ ነው። እግዚአብሔር ይመስገን። እግዚአብሔር ይስጣችሁና አሜን 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 አሜን። እዚህ ጋር እንግዲህ ይኸውላችሁ እንደምታዩት የሾላ ዛፉ የመጀመሪያው ደርቆ እንደዚህ ተቀምጧል። ዋነኛውና መጀመሪያ ላይ ግን የተገኘው በሙዚየም ውስጥ ተቀምጦ ይገኛል። ይሄ ደግሞ ከስር ከስር እየደረቀ ያለው ነውና ራሱን እየተካ ለትውልድ እንግዲህ ተላልፏል ማለት ነው። ከ2000 ዓመት በላይ እድሜ ያለው የሾላ ዛፍ ነው። ራሱን እየተካ የምንመለከተው ማለት ነው። አሁን ከስር ከስራው እየበቀለ ነው። የደረቀውን እያነሱት አዲሱ ይቀጥላል ማለት ነው። አሁን መቼ ነው ከዚህ በኋላ እንግዲህ እንደ እግዚአብሔር ፈቃድ ላስተሪዮ ከጥር 19 እስከ የካቲት 1 ደግሞ ሁለተኛው ዙር ምዝገባ ተጀምሯል። እግዚአብሔር አምላክ የፈቀደልን ደግሞ በዛ ጉባኤ ላይ ደግሞ ተገኝተን ፕሮግራሙን አቴንድ አድርገን መተን ይህንን ቦታ አይተን በረከት እንድንወስድ እግዚአብሔር አምላክ ቅዱስ ፈቃዱ ይሁንላለሁ። 09 ስልካችን 0947 21 21 21 0947 27 27 27 ነው። አድራሻችን ከቅዱስ ራኤል ቤተክርስቲያን ወረድ ስትሉ ወደ ወሎ ሰፈር የሚያስወጣው አዲሱ አስፋልት ጋር ሳትደርሱ ታገኙናላችሁ። እናመሰግናለን።